አፈቅራታለሁ እኔ ምን አገባኝ አፈቅራታለሁ እኮ አይመለከተኝም ስለዚህ አይመለከትም ማስረዳት አትችልም ምንድነው እንደ ልጆች የምትሆኑት ቆይ እናንተ ለምን ስተፈቃቀሩላችሁ አታድሩ ምን አገባኝ እኔ መለከተኝ አሁን ለኔ እኮ ማስረዳት የለብም አይደል እንዴ ስለዚህ እኔ ሰኑ ቤት ላደርሳት ቆይ አንተ ምንድነው እያልክ ያለው ቆይ የምትለው ነገር ታውቀዋል ሰኑ ዝም ትያለሽ እና ሊድም እኮ ምንድነው የሚልሽ ሲጀመር አንቺ አፈቅራታለሁ እኮ ነው የሚለው አይደል አይደለም እሱ ወሬ እኛ ሳይሆን በቃ እሱ ወንድም መልኩ እንደዛ ታስቢ እንደሱ ለምን ታስባለች እሱ እኮ እንደዛ አይደለም የሆነ ጊዜ ላይ ቤት መጥቼ ነግሬሻለሁ አይደል እንደዛ እያለቀስኩ ምናምን ነግሬሻለሁ አንቺም ግን አንቺ የሚሰማሽን ተነግረሻል ውሸቱን ነው ምናምን ግን ብቻ ታውቂያለሽ የነበርኩበትን ሁኔታ አዎ ብቻ እሱ እንደሚመለከተኝ ሰው ብቻ ቦታ አልሰጠኝም ገብቷል አይደለ እንደዚህ ነው እኔ ለሰኑ ጥሩ አስቤ ነው ቢለኝ እኔ ያልረዳው ገብቷል አይደለ እንደዚህ አይነት ደረጃ ላይ ምን ደርስ ሰዎች አልነበርንም ብቻ እሱ ካልፈለገ እኮ ሁሉም ነገር ይቀራል አንተም ባንተ በኩል ያለው ነገር አስረዳ እንደዚህ የምትሆነው ነገር በስርዓት ተቀምጠን እስከምናወራ ድረስ በስርዓት ማውራት ያለበት ገብቷል ባታናደኝ ይሻላል ነገረኝ ምን ልንገር አቡ ምን አርጋ ነው ሚልኩ ያሳዘነች አውራ እኔ በዚህ መልኩ ማሰባ ገርሞኛል እንዴት ማለት ሰኑን አፈቅራታለሁ ስላት እንዴት ባንዴ እንደዛ እንዴት አታውቂኝም እሷ እኔ ማለት እንዴት እኔ ምክንያቴን እነግርሻለሁ ጊዜው ስላልሆነ አልነገርኩት ምክንያት ስላለኝ ግን ምክንያቴን አልሰማህም ብላሽኛል ለዛ ምንም ማስገደድ አልፈልግም ከዚህም በኋላም የራስሽን ህይወት ጀምረሻል አይደል ጀምራለሁ እግዚአብሔር ካንቺ ጋር ነው ቆይ እንዲህ መሆን ፈልጋችሁት ነው ምንድነው እንዴት ነው ያያረጋችሁ ያላችሁ ምንም እኮ ፈልገን የሚሆን ነገር አይደለም አቡዬ ለምንድነው አንተ ነኝ ረግጠኝ ነው የምትሄደው እንዴ ልጅ አላበዛውም እንዴ ዝም ስለ አንተ የራስህ ህይወት ጀምራለች ምንድነው የምታስበው ተጀምር ቢያንስ ታርቃችሁ ሰላሙን እናንተ ተጠያየቁ ተደዋወሉ እንደዚህ እንድትሆኑ አልፈልግም ችግራችሁን ለምን መናገር ይሄን ያህል ነበራችሁ ቀረቤታ ቆይ እናንተ በቃ ለዚህ ነው እኔ አቡዬ እኔ ጥፋተኛ ነሽ ይበለኝ ተባለ አይደለ አዎ እኔ በሰዓቱ እንዴትም ልረዳ ያንን ቪዲዮ እንዴትም ልረዳ ጠይቄዋለሁ ከአንድም ሁለቴ ምናምን መጥቼ በስልክም እኮ እንዲያስረዳኝ ብያለሁ አይደለ ግን ምን አደረገ እንለያያለን ገብቷል አይደለ ስለዚህ የኔና የሱ ነገር እኔ እንደማልረዳው አይነት ነገር አስቦ እንኳን እንለያይ ብሎ እንኳን ቢሆን እሷ እኔን ስለማትረዳኝ ነው እሷ እኔን እንደዚህ ነኝ ምናምን ብሎኝ ገብቷል አይደል እኔ ጋርም እውነት አለ እሱ ጋርም እውነት አለ እንደዛ እንኳን ተረድቶ ቢሆን ቢልኮኔን አትረጅኝም እንዴ ነው ብሎ ከመናገርና በቃ እንዲያውም ሂጂ መሄድ ከፈለግሽ ሂጂ አይባልም ሰው ገብቷል አይደል እሱ ጋር አሁን ትክክለኛ እንትን ቢሆን ተናገር በስተት ልረዳ ትችላለህ የዛኔ ግን ማስተካከል ትችል ነበር አንተ ገብቷል አይደል ልሄድ ነው ዳጊኒ እንደዚህ ተጣርተናል ልሄድ ነው ብያለሁ ግን እኔ እንጃ ግን ብቻ ለአንተም ሰላሙን እመኝልሃለሁ አውራ ምንድነው ማወራው አቡዬ የሚያሳዝነችን ነገር ነው የምታወራው አለማዳመጧ እኔ አዳምጪኝ ብላኛል እኔ እኮ ምክንያት አለኝ ስልሽ ቤት ልጅ ተረጋጊ እኔ ነግርሻለሁ አልጠበቅኩም የመጀመሪያውን ቪዲዮ እንደሰራው እኮ ያው ቴክስት እንኳን አርግልኝ ብዬ እኔ አንተ የምትሰራውን ቪዲዮ የሆነ ነገር እነሱ ለማስታረቅ ወይም ሰኑን ለመጠበቅ አስበለ እኔ ብትነግረኝ እኔ ለአቡዬ እንዴት ብዬ ነው የምነግረው ዳጊ እንደዚህ አስቦ ነው አቡዬ አንተ እንደዚህ እኔ እንዴት እለዋለሁ ገብቷል አንተ ጋር ያለህን ሐሳብ ለኔ ብታካፍለኝ እኔ እንዴት ለሱ ወይም ለሰኑ እንዴት ሄጄ እንደዚህ ነው ምናምን ብዬ ምነግራት ይመስላል በሰዓቱ የደበከኝ
ምንም እኮ ጥለህ እኮ ምንም መሄድ አያስፈልግም። ምንም አንዳንዴ ሌላ ኬዝም አለ ብለሻል አይደል አንቺ? ቁጭ በሉ ሁለታችሁ ላይ እንደሆነ አሁን ማለት ነው። ቁጭ በልና አቡዬ እኔ አንተን ብዬ ነው የመጣሁት። ስለዚህ ቁጭ በልና ሰኑዬ ቁጭ በይና አናግሪኝና እኔ ችግር የለውም እሱን አናግሪኝና የት እንሄዳለን? ቆይ ለምን አስፈለገ ሚልኮ? ማን ጋር ነሽ? እሱ አይመለከትም። እሱ አይመለከትም። ምን ማለት ነው? እንዴት ነው የማይመለከት ማለት? ምን አስበህ ነው የጠየቅከኝ? ሰው መጠየቅ አይችልም? አልችልም። ለምን አልችልም? በትክክል መልሽኝ። እንዳንጣላ አሁን እኮ እንጣላ። እኔና አንተ ጀመር እኮ አልታረቅንም እኮ አይደለ? ታርቀናል። እኔና አንተ አልታረቅንም እኮ። አይመለከትም እኮ ስለኔ። ማን ነው? ምኑ? ያው በስነ ስርዓት የምታወራኝ ከሆነ አውራኝ፣ አለበለዚያ ተነስቼልህ ነው የምሄደው። ያወራሁሽ አይደለ እንዴ? እኮ ምን አይነት ጥያቄ ነው የምጠይቀው? ከማን ጋር ነሽ እኮ ነው። እሱ አይመለከትም። ምን ማለት ነው እንዴ? እኮ ይመለከታል። ምን ማለት እንዴት ነው የማይመለከት? እንዴት ነው የሚመለከት? አንተና እኔ እኮ አንድ ላይ አይደለም። የግድስ መሆን አለብን? ስለዚህ የሆነ ሰውንም ሰው አይጠይቅሽም? አይጠይቀኝም። አለመመለስ መብቴ ነው። መብትሽ አይደለም? መብቴ ነው እንዴ? ለማንኛውም ሰው እኮ ዝም ብዬ አልመልስለትም። አንድ ባለ መንገደኛ መጥቶ ይልኮ አውቅሻለሁና እንዲህ ከማን ጋር ነሽ? ላንቺ ኦኬ። እኔ እንደፈለክ መረዳት ትችላለህ። ተራ ሰው ነኝ። እንደፈለክ መረዳት አላልኩም። ምን ቆመን በድየሽ? እኔ በድለኛል እኮ አላልኩም። እንለያይ የሚለው ቃል የወጣው ካንተ ነው። ስለዚህ አስበህበት ወስነህበት ያደረግከው ነገር ነው። አሁን ላይ እኔ እናንተ እንደዚህ መሆን የለብንም አይደለም? አለብን የለብንም? ምክንያቱም ሚልኮ አልፈልግሽም፣ በቃ እኔና ሚልኮ አይደለንም አልክ። አሁን ዛሬ ላይ ምን ያስፈልገዋል? ከማን ጋር ነሽ ምናምን የሚለው ጥያቄ ያስፈልጋል። እሺ ትገኛለሽ። እሱ አይመለከትም። እኔ እናንተ የተገናኘ ነው እና አቡዬ ደስ እንዲላቸው ነው። እኔ እናንተ ችግራችንን እንፍታና እንድንለያይ ነው ፈልገው ይጠሩና አይደለ? ሊያስታርቁን። ስለዚህ መታረቅ ካልቻልን ራሱ እኔ በሰላም ልድበት ወደ ቤቴ። ማንጋርሽ ከእንደዚህ መታረቅ አትፈልጊም ማለት ነው? እኔ ችግር የለብኝም። እኔ ብታረቅ ምናምን ግን ችግር የለብኝም። ገብቶሃል አይደለ? ግን ምንም ተጣልተንም እንደዚህ ክፉ ደግ መነጋገር የለብንም። እኔ እኮ ወድሻለሁ። አመሰግናለሁ። እግዚአብሔር ያክብርልኝ። አትወጂኝም? እግዚአብሔር ያክብርልኝ። አትወጂኝም? እግዚአብሔር ያክብርልኝ። አመሰግናለሁ። መልስ ንገሪኝ። ምኑን ነው የምነግርህ? አትወጂኝም? እሱ አይመለከትም። አቦዬ እኮ አይመለከትም። ኖ የነሱ ፊት ተመጣጣሪ ይሄን ትችይበታለሽ። ፈታችሁት? ሰናይ ሰኑ ምን ሀገር ቻላችሁ? አውርተና ፊታችሁ ግን አይመስልም። አረ የማይገባኝ ነው የሚመስል። አንተ አታምንም እንዴ? አንታረቅንም? ሳቂላቸው ወደዛ ዞር በል በእናትህ።
እሺ አዎ ለሁለታችሁም እንደዚህ መሆኑ አይሻላችሁም? እኛንም አታልኩም ማለት እኔ እዚህ ድረስ ምንም የምጠቀመው ነገር የለም። እንድትታረቁና ሰላም እንድትሆኑ ታለመፈልግ ነው። ሰናንቺ አትፈልጊም እነሱ እንዲታረቁ? ተታረቁ በእናትህ ነው እንዳላችሁ ተታረቁ በእናትህ። አትሳዝናችሁም? እቺ ልጅ ሰኑ ባንቺ ምክንያት እኮ አይደለም ሰኑ አንቺ ጋር ምንም በቃ የሚያገናኝ ነገር የለም። ያው በቃ ኖርማል ነገር እኮ ነው። አሁን እኮ ሰላም ፈጥረናል እናወራለን አይደለ? ከዚህም በኋላ በቃ እንዴ ነው እንደ ድሮ አትሆንም። በቃ እንዴ ነው። እኔ እኮ ግራ ገባኝ እኮ ማንን ነው? ቆይ እናንተ ራሳችሁን ነው የምታታለሉት? ቆይ እዚህ እኮ እኔ ግራ የሚገባኝ ነገር አይናችን እኮ ያያል። አቡዬ ምን መሰለህ በቃ እኔና እሷ አውርተናል እኮ ሌላ ወሬ ያስብ አይደለ? ታረቀን ታረቀን ችግራችን ይፈታል። እንተናላ እንደዚህ ነው ማለት ከዚህ በላይ ተጣልቶ የታረቀ ሰው ባንዴ አይፈነድቅማ። ዳጊ አንተም እሷን ይቅርታ ጠይቃት። ምን ተናገራችሁ? መፍታት ካልቻላችሁ አንቺም እሱን ይቅርታ ጠይቂው ቢያንስ ማለት ነው። ይቅርታን ምን አመጣው እዚህ ጋር? ማንንም እኮ ከይቅርታ እሺ፣ ሌላ ምን አለ? ምንድነው እናንተ ምን ደግሞ ፍላጎት ምንድነው? እኔ እንድትታረቁ ነው ፍላጎት ምንድን መታረቅ አይደለ? አዎ ወይኔ አምላኬ አንተ ልጅ እረፍ ነገር ያለ አሁን ከዚህ በኋላ እንደዚህ አይነት ነገር ከደገም በጣም ነው ማስቀየም። ዳጊ እኔም ልደግ እንደሷ እንዴ ምን ይሆን? እኔም ልደግ እሺ እንድትታረቁ እናንተ ትልቅ ሰዎች ናችሁ አይደል? ትልቅ ሰዎች ናችሁ። ለነብላችሁ እንድትታረቁ በእናትህ እኮ ነው ያውላ ሰኑ እንደዚህ አትሁኝ እንጂ የተጣላ ነው። አለመግባባት እኮ ነው እነሱ ያጣላን ሰኑ ባሉ እንደዚህ ለምደው እንቶኝ እንጂ ኖርማል እኮ ነው በቃ እናንተ ካሳለፋችሁት ነገር አንፃር ይሄን መጥፎ ጊዜ ተውትና ስለ መልካሙ ጊዜ ብላችሁ ቢያንስ ፍቱት። ታም እንደዚህ እስከምትሆን ድረስ ደስ አይልም። በቃ ምን ይላል አሁን እንደዛ ተቀራርባችሁ ስንት ሰው አይታችኋል? እስከ ቤተሰብ ጭምር ድረስ ማለት ስንት ሰው እና እንዲህ መሆናችሁ እናንተ እኔ እንጃ በጣም ደቂቃ አልፎ አረ ምንም ደፋዋለሁ ያልኩት ደፋዋለሁ ያልኩት ኧረ አይደለም የሆነ ነገር ብለሃል። ደፋዋለሁ ነው ያለው ምንድነው? ማንን ነው የምትደፋው? ማንን? እኔ ያዝልቅልሽ ብዬሻለሁ ሚልኮ። አሜን። ምን አይነት ወሬ ነው የምታወራው? ምን ነው የሚያዝልቅልኝ? ራሴን ህይወት ጀመርኩ አላለሽ? ያዝልቅልሽ ጀመርኩ ብያለሁ። ካፌ ወጣ በቃውና ቁም። ካፌ ወጣል ጀመርኩ እንዴ? ነልሰም እና ታዲያ ምን ነው ያልሽ መሰለኝ ግን ምን አልኩ? ቀደም ራስሽ ነው አዎ ጀምሬያለሁ አይነት ነገር አይመለከትም ነው ያልኩት። አይመለከትም ነው እንጂ ያልኩት። አዎ ጀምሬያለሁ የራሴ ላይፍ አለኝ ምናምን አላልኩም። እና የለሽም ጀመር ስለማይመለከት አልነግርህም። አይመለከትም እንዴ? እኔና እሱ አንድ ላይ አይደለንም አይደለ? አሁን ጓደኛ አይደለም። ይሄን ማስረዳት የለብኝም። ቢኖረኝም ማስረዳት የለኝም። ግን ቢኖረኝም ማስረዳት የለብኝም። የለኝም። አይመለከትም እኮ ለምንድነው ሚልኮ አትወጂም? ባንቺ እሱን ዳጊ አትወዳትም? ነገሩኝ እስቲ ምን እኮ ይወድሻል እኮ ሰው አንቺ ዝም በይ። አንቺ አትወጂም? ሚልኮ እንደምትዋደዱ እኮ እኛ እናውቃለን። ለምንድን ነው እዚህ ጋር የምታስመስሉት? እንዴ ሰው አይደለንም እንዴ? እንዴት አንዋደድ? ማይዋደዳል ከየት ያመጣው ባህሪ ነው? ቆይ እንዲህ ችክ የምትለው ያው እሷ ማውራት የፈለገችውን እኔ ያወራኩ። ምን ነው ማውራት የፈለገችው? ሁሉም ማውራው እሷ ማውራት የፈለገችውን እኔ ያወራኩ። እኔ እኮ መንስኤው እኮ ነው ግራ የገባኝ። አይጠበቅብኝ ራሴን አወራለሁ። ታርቀን አብዬ አይደለም መንስኤው ነው ግራ የገባኝ ነገር። በምን እንደዚህ ሆናችሁ? በምን እሺ በምንድን ነው የተጣላ ነው? እሱን ንገረኝ ለኔ። እኔ እንኳን ጭንቅላቴ እንዲያርፍ እኔ እናንተ ባንተ በኩል እንዴት ነው የተጣላ ነው? እኔ ጥፋተኛ አንቺ ነሽ። ይሄው በኔ በኩል አንተ ነህ ጥፋተኛ። አንቺ ነሽ ጥፋተኛ እኮ ጥፋቴ እና ለምንድን ነው እንደዚህ እኔ ላይ አትጩህብኝ። እኔ ላይ አትጩህባት በለ እኮ ማን አትጩህ። በትክክል ንገረኝ።
እኔ ነኝ ጥፋተኛ አንቺ ነሽ ጥፋተኛ ለኔ አንተ ለኔ ደግሞ አንቺ እኮ ጥፋቴን ንገረኝ ጥፋቴን ንገረኝ አንቺ ነገርኩህ እኮ እኔም ነገርኩሽ ቅድም ማወራው ስለሱ ነገርኩሽ እኮ ጥፋቴ ምንድነው ለምን ሳትጫወት ነግረኝ ጥፋቴ ምንድነው ይሄ መጀመሪያ ላይ ምንድነው የተፈጠረው ምንድነው እኔ ሰኑን አፈቅርሻለሁ አልኩ እኔ ሚልኮ እኔ እንዳላወራ እኔ ሳወራ አውራ እኔ እኮ አሁን እኔ ጥፋተኛ ነኝ ብዬ ራሴን እንዳልጠይቅ ንገረኝ እንድጠይቅ ንገረኝ ምንድነው አልሽ እኔ ለትንሽ ቀን አናወራ አላልኩሽም እኛም ምክንያት ነበረኝ አንቺ ግን ምክንያቴን አልሰማም አልሽ እኔ ልሄድ ነው ያሾፈች ነው ምንድነው የምታሾፈው እየሳቀች እኮ ነው አንተም የሷ ወገን አይደለም ተናገራችሁ አይደል ልሄድ ነው እየሳቀች እያያረ እኮ ተናገሩ እንዴ አልሳኩም ስቄያለሁ እንዴ ብስቅስ ምንድነው ችግሩ መብቴ ነው እኮ መሳቅ ምንም እኮ ባይሆን ርዕስ እኮ ተደባደቡ እንትን በሉን ብቻ ግን ፍቱት እኛ እሱም ተሟገትክላትሽ አልተሟገትኩም ምን እንድትሳቁ እኔ አለው እንዴ ለምን ነው አልስቀው መብቴ ነው አንተ ላይ አልሳኩም እኔ አትሳቂ እኔ እዚህ ጋር ለኔ እና እሱ መቼ መግባባት አንችልም ከኔ ነው ከሷ ነው የምፈልገው ንገር እንዴ መሆኑን ፈልጋችሁት ነው ሻሻ በልሽ ይሻላል አንተስ አሁን በግልጽ እንኳን እያወራን አሾፋለች ይችላል እኔ እኮ በትክክል እያዳመጥኩት ነው አይደል እኔም በትክክል ወይኔ እሺ ችግራችሁን ተውትና በቃ ቢያንስ ይቅርታ ጠያይቁ እንዴ ሰው ለምን ታስጨንቃላችሁ እናንተ ራሱ እኔ ለምንድነው እኔ ላይ ጣቱን የሚጠቁመው ነው እኮ እኔ ማለት ንገረኛ እንደዚህ ማለት ጀመርሽ አሁን ደግሞ እሺ ምን ጥፋቴን ንገረኝ ብዬ እስከ ቀደም ድረስ እየጠበቅኩ ነው አይደለ ጥፋቴ ምንድነው ጥፋቱ በእኔ ምክንያት ነው እሷ ይቅርታ ጠይቀች እግራችሁ ላይ እንኳን ወድቃለች እግዚአብሔር እኔ በሷ ጥፋት አይደለም እሺ ሌላ ምንድነው የተፈጠረው መሀላችሁ ከሰኑ ውጪ ማለት በእኔ ጥፋት አይደለም እሱን ተጣጣሽ ለዛ እርሺ ለዛ በልሽ ሰኑዬ እኔ በአንቺ ምክንያት አይደለም ገብቶሻል እኔና እሱ መግባባት አልቻልንም በአንቺ ኬዝ ሆኖ መግባባት አልቻልንም እኔ ጓደኛ ነኝ አይደለ እኔ እኮ ያንቺ ነገር ይመለከተኛል ሰኑን ከእንደዚህ እንጠብቃት እና ይሄን እንደዚህ አስቤያለሁ ቢለኝ እኔ እጂ አቡዬ ያናል አይደለንም ገብቶሻል በሰዓቱ እኔ ራሱ ባንቺ ኬዝ እናደድበት ነበር ግን አቡዬ እንደዚህ ዳጊ ያስባል እና ውሸቱን ነው ብዬ አልነግረውም እና ቢያንስ እኔ ዳጊ እንደዚህ እየተሰማኝ ነው እና እውነትህን ነው እንዴ ምናምን ነገር እለዋለሁ አይደለ ስንቴ ነው እኔ አንድ አይነት ነገር እኔን አያስጮኝ በቃ መልስ ካለው ይንገረኝ አውራ አንተም አንድ አይነት ነገር እየለፈለፍኩ ነው ያለሁት ምን እኔ እያወራሁ አይደል እንዴ ቆይ ሚልኮ ምን አይነት ነገር ነው እያወራሁ አይደል እንዴ አሁን ምንድነው ያወራው ስለ ነገሩ እያወራሁ አይደል እሺ ነገር በቃ እሷ እንዴ ብላ ነገረች አይደል ያዘነችበትን ነገር አንተ በምን እንዳሳዘነች ነገር ስላላመነች ነው እኔ እንዴት አታምኝም ቆይ ምን እኔ ቆይ ምክንያት አለኝ ስለሽ እንዴት አታምኝም ቆይ እኔ እንዴት ቆይ ያን ስሜቴን ስነግርሽ የሆነ ዝም ብዬ ነው እንዴት አታምኝም ቆይ እኔ ግራ የገባኝ ነገር እኔ አሁን እናንተ ባይ መንሲዮን ላውቅ አልቻልኩም መደባበር ነው እንዴ እናንተ ልጆች በማላችሁ የተፈጠረው ዝም ብሎ መደባበር ነው ሰይጣን ገብቶ ነው ምንድነው ነገሩ ሰኑ ተረተሻ አንቺ በሷ ምክንያት አይደለም ትላላችሁ ኖርማል ምክንያቱን ነገሩ ስትባሉ ምንድነው እሺ የምፈልገው ይሄው ይታርቀር አንተ አትበለኝ ብዬ ነገር ያለው አይደል በቃ ታስጨንቃት ፈን በቃ እንዴ አንተ ማንን ነው የምትሸውደው ቆይ እንዳትል ቢደግም እኔ ምን ማለት እኔ መደበቅ አልችልም ማለት አልተለያየንም ማለት እንችላለን አቡዬ ፊት እኔ ማስመሰል አልችልም በቃ እኔ ደግሞ ይታየኛል ደግሞ እኔ እየነገርኩ ነው አቡዬ ራሱ ተረዳኝ እሱ የተረዳኝ መንገድ ተረድቼዋለሁ ገብቷል አይደለ ይሁን አታምነኝም ነው ግን እኔ አላምንም ሳይሆን ለማመን ፈልጊ እየጠየኩት ነበር ያንን አላስረዳኝም ነው የኔ አማርኛ ያስረዳኝና ልሄድ ነው ዳጊ እንደዚህ ካንተ መስማት ፈልጋለሁ ያልኩት አልነገረኝም ብቻ ተለያየ በቃ ይሄ ነው
የተፈጠረው? አሁን ስነግራችሁ ነው ለሁለታችሁ ነው የምናገረው። እኔ አቦዬ በቃ አቦዬ በእግዚአብሔር በጣም ይቅርታ አቦዬ። በቃ እኔ ሰምቻለሁ፣ እስካሁን ሰምቻለሁ። ምንም አንድ የሚረባ ነገር አልተናገርኩም። ልሂድ በቃ እኔ እዚህ እናንተን አክብሬ ስጠራችሁ እኔ ማድረግ ያለብኝ ነገር ሳይኖር ቀርቶ ሳይሆን እናንተን ሰላም ስለምፈልግ ነው። እንደዚህ ስትሆኑ ማየትም ለኔ በጣም ደባሪ ነው። ከልቤ ነው አክብሬያችሁ እስከጠራዋችሁ ድረስ እናንተ ተነጋግራችሁ ያለባችሁን ነገር መፍታት አለባችሁ። ቢያንስ ለኛም ብላችሁ አስቡ። እኔ እዚህ ድረስ ጠርቻችኋለሁ። ሰምኑ እግራችሁ ላይ ወድቃ ይቅርታ ጠይቃችኋለች። ምንድን ነው የምትፈልጉት? እንዲህ መሆናችሁን አንተም ለሁለታችሁ ነው ትፈልጉታላችሁ። አሚልኩ እንዴት ጣልታችሁ ተለያይታችሁ እንድትቀሩ አንተም እሷም ትፈልጋላችሁ? ችግር የለም። አሁን ፈልጋለሁ ምናምን ካላችሁ መሄድ ትችላላችሁ። እንዴ አላበዛችሁትም እንዴ? አውሯ ምን ይዛችኋል? ትፈልጋለህ አንተ እንደዚህ ሆናችሁ እንድትቀር ትፈልጋለሽ? አንቺ ሚልኩ አውሩ እንጂ እንደ ትልቅ ሰው አንተም ተነስተህ ይቅርታ ጠይቅ፣ አንቺም ይቅርታ ማርጊለት፣ ይቅርታም ጠይቂው፣ ተጠያየቁ፣ ብቻ ሰላም ፍጠሩ። ሁሉም ሰው የራሱ የሆነ ነገር አለው። እኔ ያል በእናንተ ጉዳይ እንድንብሰለሰል አታድርጉ። ደስ ስለማይለኝ ነው። እኔ አንቺን በቅርብ አውቅሻለሁ ማለት ጓደኛዬ ነሽ፣ እሱም ደግሞ እንደዛው ያጎቴ ልጅ ነው እና የናንተ እንደዚህ መሆን ስለማያስደስተኝ ነው እንጂ ሌላ ምንም የምጠቀመው ነገር ነው አውራለሁ። ወያትካ በቃ አቡዬ አመሰግናለሁ። ጥሩ አስበህ ነው አንተ። ሰኑ ሜዳ ይሻላል። እሺ ምንም እኮ እየተጨቃጨቀን ነው። ቢያንስ አንቺ ተረድተሽ ያለውን ነገር ተረድተሽ በእናትሽ እንደዚህ አንተ ለምን እንደው መከላከላት አንተ ምን ትላለች እንዴ? ላንተ ብላ እኮ አይደለም የመጣችው እኮ እኔን አክብራ እስከመጣች ድረስ እሷ ካልሄደች እና እኛ እንሂድ እኛ እንጂ ማጥጅ እኔ እና ልሂድ ማንተም ለምን ትላለህ? አርፈህ ቁጭ በል። አሁን እንደመታ አታርገኝ ሚልኮ በእናትሽ ማለት እኔ እንዲደብረኝም ካልፈለክ እኔ ልሂድ ይሻላል። ሌላ ቀን እኔ እናንተ ደውልልኝ፣ እንገናኛለን። ችግር የለም። ሰኞ እሺ ልሂድ እንዳዝንባችሁ አታድርጉ። ሰምተንም እሺ እኔ ልውደቅ እንደሷ ምንም እኮ መውደቅ እኮ አያስፈልግም። እኔ እሺ በለኝና እኔ አክብሬክ ነው የመጣሁት። እሺ በለኝና እኔ ልሂድ እሺ ሳኒ አቡዬ በእናትህ ይቅርታ እሺ በማርያም አቡ በቃ ይቅርታ በማርያም ቻው ሰላም ሰኑ እየደውይልኝ እሺ ኧረ እንዴት ልርሳች እንዴት ልተዋች ከነፍሴ ጋር ድርብ ስውር ተሰፍታች ማን ከማን ይበልጣል የትኛው ልምረጥ ለካስ ሞት ይሻላል ህሊናን ከመሸጥ ህሊናን ከመሸጥ ህሊናን ከመሸጥ ህሊናን ከመሸጥ ህሊናን ከመሸጥ ገርፈኝ ባየሽ
ሐዘን መከራ ያሳደደኝ የራሴው ስራ መች ሊላይ